ካህኑ አልዓዛር ሰማዕትነት ከሚስቱ ከቅድስት ሰሎሜ ወይም እንደ ትርጓሜ ከቅድስት መብክዮ ጋር እና ከሰባት ልጆቹ ጋር ሰማዕትነትን ስለ እግዚአብሔር ፍቅር ብሎ ተቀብሏል። ነገሩስ እንደምን ነው ቢሉ እስራኤላውያን ከባቢሎን ምርኮ ከተመለሱ በኋላ እያነሱ ሂደዋል። ከባቢሎን ምርኮ ሲመለሱ 3 ጊዜ ነው የተመለሱ። በዘሩባቤል በኤርምያስና በካልዕ ዕዝራ ማለት ነው። እንደዛም ሆኖ ሁሉ አልተመለሱም። የቀሩ አሉ፣ ተበትነው የቀሩ። ከዚያ በኋላም ያገኘ የሚጋፋቸው ሆነዋል። እስክንድር ሳያጠፋቸው ሲገዙለት ቆይተዋል፣ ታላቁ እስክንድርን። ከሱ በኋላ የእሱ የጦር አለቆች የነበሩ 4 ሰዎች ነበጥሊሞስ፣ ናንጢያኮስ፣ ደማትሪያኖስ የመሳሰሉት ነበሩ። በዚያ ወራት ነው እንግዲህ መቃብያን በነበሩበት ጊዜ አምና ነግሬያቸዋለሁ። መቃብያን ስንል በ3 አንጻር ያስተረጉማል። ደህና ዋላችሁ። ስለ 5ቱ ቅዱሳን መቃብያን የምንነጋገር ከሆነ እሱ አንድ ታሪክ ነው፣ በፂሮስ አይዳን ዘመን ስለተደረገው። ከዚያ ቀጥሎ ሁለተኛ ደግሞ መቃቢስ ዘሞአብ የሚባል ታሪክ አለ፣ መቃብያን የሚባሉ። እንደገና ደግሞ መቃቢስ ዘይሁዳ የሚባሉ አሉ፣ የዚህ አልዓዛር ታሪክ ማለት ነው። የነ ይሁዳ መቅብዩ ታሪክ ማለት ነው። እና ይሄ ቅዱስ አልዓዛር የእስራኤል አባት መምህር መስፍን ሊቀ ካህናት ነው። 72 ሊቃናት አሏቸው አይደል? በእስራኤል ታሪክ የ72 ሊቃናት ሰብሳቢ ነው። እንደገና ሊቀ ካህናት ነው። እንደገና ክህነት ከመስፍና እንዳድርጎ ንጉሥ ስለሌለ በዛዋሪያት በእስራኤል ከዘሩባቤል በኋላ ንጉሥ ስላልተገኘ እሱ ነበር የሚያስተዳድራቸው። ታዲያ በጊዜው 3 እኩያን ካህናት ነበሩ። አባቶቻችን ሰይጣን ያደረበት ሰው በምን ይታወቃል፣ በምን እንለየው ቢሏቸው ሰይጣን ያደረበት ሰው ሹመት ሲሻ ታገኘዋለህ፣ በሱ ይታወቃል። እና እነዚህ 3 እኩያን ካህናት እነ መባልስ እነ ስምዖን ቀርበው ለራሱ ለአልዓዛር አንተው ሊቀ ካህናት ወይ የምንነግርህ ነገር አለን ስማን አሉት። በሉ ተናገሩ፣ ምንድን ነው አላቸው። ሹመት በተርታ ስጋ በገበታ ነው። አረጅህ፣ ስልጣኑን ይህን ሁሉ ጊዜ ይዘህ ለእኛ ከአንድ አይሉ 2 ሹመት ይዘህ ለእኛ ብትሰጠን ምን አለ? ለእኛ የሚድረሰን እንጂ እኛስ ዘመዶችህ አይደለንም? እኛስ ከሌዊ ከአሮን አንወለድም ብለው አሉት እነዚህ 3 ካህናት። እሱ ደግሞ ሹመት አባቶቻችን እንደሚሉት ሽሞት ነውና አይሻው፣ ግን ከእግዚአብሔር ያገኘውን እረኛ አንድ እረኛ ክፉ፣ ለምሳሌ መልካሙ ካህን ክፉ ካህን መጥቶ ልጆችን ልቀቅልኝ፣ የያዝከውን ኃላፊነት ልቀቅልኝ ቢለው መልቀቅ የለበትም ትትና ብሎ። ለምን? በእግዚአብሔር ፊት እሳት ነው የሚጠብቀው። ያ ማለት መጥቶ እየጠየቀው ያለ ማን ነው? ተኩላ ነው። ነናላችሁ። እና ትትና ተብሎ የማይደረጉ ነገሮች አሉ። ትትና ብሎ ቄሱ ለዲያቆኑ ገባሬ ሰናይ ካህን ሁን ብሎ ይለቅለታል? ትትና ብሎ አቁርብ ይለዋል? እንካ አይለውም አይደል? ትትና በራስ ጉዳይ ነው፣ በአገልግሎት አይደለም። በአገልግሎት ጉዳይ ራስን ዝቅ ማድረግና እግዚአብሔር የማይወደውን ነገር ማድረግ ያልተገናኙ ነገሮች ናቸው። እና እሱ ምን አላቸው? አይ ይህንንስ የሕዝቡን አለቆች ጠይቋቸው አላቸው። ሄዱና የሕዝቡን አለቆች ሰብስበው እንዴት ነው ይሄ ነገር? እኛም ካህናት ነን እኮ ሹመት ይሰጠን ብለው ሲሏቸው የሕዝቡ አለቆች በዛ ዘመን መቃብያን ጻድቃን ነበሩ፣ በጣም ልባም ነበሩ። እኛ ውሰዱም አትውሰዱም አንላችሁም፣ አልዓዛር የተሾመ ከእግዚአብሔር ነው፣ እናንተም ከእግዚአብሔር አግኝታችሁ ተሾሙት ያሏቸው። አይ ይህማ ዳኛ ቢያጋድል በዳኛ ምን ቢያጋድል በመጫኛ አይደለም። ዛሬማ ብለው ደግሞ በገዛ ክህነታችን ሱባኤ ግቡበት ሊሉን ነው ብለው፣ ምክንያቱም ከእግዚአብሔር እንደማያገኙት ያውቃሉ። በነገራችን ላይ እንዴት ዋላችሁ? ስልጣን ነክ ለሆነ ነገር፣ ገንዘብ ነክ ለሆነ ነገር እግዚአብሔር የሚጠይቅ ሰው ታውቃላችሁ? እኔ አላውቅም። ለምሳሌ አሁን ጵጵስናም ሲታጩ ለሆነ ነገር ስልጣን ሲታጩ እስቲ እግዚአብሔርን ጠይቅ ይባላል። አስተዳዳሪም ቢሆን እንደ አንድ ሰው እኮ ክህነት ሲያመጣ ፈቃድ እግዚአብሔር መጠየቅ አለበት እኮ። ተወድልኝ ብሎ እኮ መጠየቅ አለበት።
እሱም ብቻ ሆኖ ሳይሆን ደግሞ አይሆንም ነው ማለት ያለበት፣ ይቅርብኝ ነው ማለት ያለበት። ዕዳ እኮ ነው እሳት። ሁልጊዜ ነገራቸዋለሁ፣ በፍርድ ቀን መዳን ለማን ይቀላል ይሉ ለምእመናን፣ ለማን ይከብዳል? ለመነኮሳትና ለካህናት ይከብዳል። ለምን? ሳይገደዱ በውዴታ አቅም አለን እንችላለን። አንድ ተርታ ክርስቲያን ከሚሸከመው በላይ የመሸከም አቅም ቅድስና አለን ብለው ነው በፈቃዳቸው የገቡበት ወይም የገባንበት። ዕዳው በእኛ ላይ ነው። በዚህ ተበሳጭተው ወጥተው ሄዱ። ጽር ወርደው ግሪክ አንጢያኮስ የሚባል አረመኔ ነበረ። ከክፋቱ የተነሳ አገር ይወርና ገብሩልኝ ይላል። ምን እንገብርልህ ሲሉት ቀኝ ቀኝ አይናችሁን ገብሩልኝ ይላል። እንዴ ተው እንጂ ነውር አይደለ? የምን ቀኝ አይን ነው? እንደ ወጉ እንደ ሕጉ ግምጃ፣ ዳውጃ፣ አውራጃ እንገብርልህ እንጂ ወርቁን ብሩን ብስጡን ብስያጡን ይላል ትርጓሜ። እሱን እንገብርልህ እንጂ ሲል የለም እኔ ወርቅ የብር ችግር አለብኝ፣ የግምጃ የአውራጃ ችግር አለብኝ። በእናንተ ላይ ዘበትላል። ልክ እንደ ናኦሳሞናዊ ማለት ነው። ናኦሳሞናዊ እስራኤልን ሄዶ እንደዛ አይደል ያላቸው? አይናችሁን ገብሩልኝ እና ክፉ ሰው ነበረ። እነዚህ 3 ካህናት ሂደው አንተ አሉት ምን ፈለጋችሁ? ያቺ እስራኤል ዳዊት ሰሎሞን ያህል ንጉሥ ሲገዟት የነበረች ሀገር ዛሬ በአንድ ቄስ እንድትመራ አታውቅም? አንድ ካህን እኮ ነው አድራጊ ፈጣሪ ሆኖ ያለ። ባል እንደሌላት ሴት ሆናለች እኮ። ሂዳ አትወርሳትም፣ እጅ አታረጋትም ብለው አሉት። አይ ሳላስበው ቀርቼን ይመስላችኋል? ግን 3 ነገር ስለሚከብደኝ ነው። መጀመሪያ ሰዎቹ ኃያላን ናቸው፣ በከንቱ አይሸነፉም። ሁለተኛ ነገር አጥራቸው ጥብቅ ነው፣ አይደፍርም። ሶስተኛ ነገር እግዚአብሔር የሚባል አምላክ አላቸው፣ ኃይለኛ ነው። ብዙ አባቶቻችን ነገስታትን አጥፍቷል። ለሱስ ለአምጪው ይግደደው ችግር የለውም፣ እሱን እኛ እናውቅበታለን አሉት። ንገሩኝ አላቸው። አመንኩ ብለህ ፊት ለፊት በግ ከኋላ ያንተን እሪያ መስዋዕት ይዘህ ሂድ። አመንኩ ብለህ ግባ፣ በቁጥር እጥፍ አድርግ። ከዚያ ስለ ፀሐይ አቁም፣ ረድኤተ እግዚአብሔር ሲርቃችሁ ያን ጊዜ ትፈጃቸዋለህ ብለው አሉት። አሁን ልበላችሁ አስቡት። እንዴት ዋላችሁ? ቅድም ምን ብለናል? ጠላት ያደረበት ሰው ሹመት ሲሻ ይገኛል ተብሏል አይደለም? ማንኛውም ሰው ሹመትን ተሾም ብለውት ካልሆነ በቀር በራሱ ሲሻት የሚገኝ በሙሉ አልኳችሁ 100% ነው። ይሄ በቅዱስ ጳውሎስ ለቲቶ ለጢሞቴዎስ የተናገረውን ነገር ጥቅስ አታድርጉት። ሰናይ ግብረ ፈታው ያለው ስልጣኑን አይደለም አገልግሎቱን ነው። እና አላችሁ ስልጣን መሻትና አገልግሎት መሻት ይለያያል። እያችሁ ታስታውሳላችሁ። አረጋዊ መንፈሳዊ የሚባል አላለ ቤተክርስቲያናችን መጽሐፍ። አረጋዊ መንፈሳዊ ስሙ አይደለም ዮሐንስ ነው ስሙ አይደለም። ይሄ ሰው ቀድስ ሲሉት እኔ አልበቃሁም እናንተ ቀድሱ፣ አንብብ ሲሉት እናንተ አንብቡ እኔ ጧፍ ላብራላችሁ። እና አንድ ቀን ግድ ብሎ ግባ ብለው ቅዳሴ ያስገቡት። ጌታችንን በአምሳለ ሕፃን በአምሳለ በግ ተመለከተው በግልጥ። አንድም ቢደነግጥ አንድም በከተማ ሆኜ እንዲህ ያለ ነገር ያገኘው ዓለምን ብተዋትማ ብሎ በረሃ ገባ። ወንድም ነበረውና ለወንድሙ ሁልጊዜ ምክር ተግሳጽ ይጽፍለታል። ዛሬ አረጋዊ መንፈሳዊ የሚባለው መጽሐፍ እሱ ነው። በነገራችሁ ላይ ለሱ ይጽፍለት የነበረው ነው አብዛኛው ይጽፍለታል። ታዲያ ሲጽፍለት ምንድነው የሚለው? ዛቲ ጦማር ተፈነወት እምኀበ ሐራውያ ገዳም ነው የሚል። ይቺ ደብዳቤ ከዱር አውሬ ነው፣ ራሱን የዱር አውሬ ብሎ ነው የሚጠራ። ከሰው እንኳን አይቆጥርም ነበር ከትትናው የተነሳ። ታዲያ ወንድሙ ምን ይለው ነበረ? አንተንማ ማን ነው የዱር አውሬ የሚልህ? አረጋዊ መንፈሳዊ በሉህ እንጂ እያለ ሲለው ስለነበረ ማን ተብሎ ቀረ? አረጋዊ። አረጋዊ ስለ እድሜው፣ መንፈሳዊ ስለ ቅድስናው ማለት ነው። ለሰው ሹመትን መሻት ትልቅ በደል ነው። ያምራል አያምርም አይደለም። በነገራችሁ ላይ መቆጣት አባ ሙሴ ጸልይ ምን አታስታውሱም? ሰደቡት አይደለም? መነኮሳት ተሰብስበው ከሄዱ በኋላ አባታችን እንዲህ ሁሉ ስድብ እየወረደብን እንዴት ቻልከው አሉት። ምንም አልተሰማህም ማለት አይ ተሰምቶኛል፣ እናሳ ተቆጣጠርኩት አለ። እዚያ አያይዞ አስተማራቸው። እንደ ገሌ ሲናገሩት ሲሰድቡት ራሱን የማይቆጣጠር ስሜቱን የማይቆጣጠር አለ። እንደኔ ደግሞ ስሜቱን የሚሰማው ግን የሚቆጣጠር አለ።
ፍጹም ግን ሲናገሩት ምንም የማይሰማው ዮሐንስ ሐጺር ነው አላቸው። አብሮ ዘዋል አንድ ገለማ አይደለም። አባ ዮሐንስ ሐጺር ምን ብታረጉት ስሜት አይሰጠውም። ለምን? ከዚህ ዓለም ፈቃድ ጨርሶ ወጥቷል። እና ሰው ስሜት የሆነ ነገር ይኖረናል አይደል? ለምሳሌ አስቡት። አንዳንድ ጊዜ አሁን እናንተ ዲያቆናት ናችሁ። እስቲ አንድ ብቃት ያለው መንፈሳዊ ሰው መጥቶ ቅስና እንድታመጣ ተፈቅዶልሃል ብሏችሁ ቢሄድ ምን ታደርጋላችሁ? አንድ ወዳጅ ጓደኛ መጥተው እንደዛ አሉት። በጣም ቅዱስ ሰው አሁን አርፈዋል ቅርብ ጊዜ። አንዴ እንዳይመስላችሁ 3 ጊዜ ነው የመጡ ይህንን ሊነግሩት ማለት ነው። 3 ጊዜ ማለት ጥያቄ ነው። ጥያቄው ትእዛዝ ነው ወይስ ምክር ነው ይላቸዋል። አይ በክህነት ላይ ምን ትእዛዝ አለ? ባለቤቱ ሳይፈቅድ እንዴት ብሎ ይሆናል? ስለ ትእዛዝ አይደለም አሉት። ይቅርብኝ፣ ይተውት፣ አዝናለሁ፣ አልቀበልም። ለምን? ህሊና ያለው ሰው የሚታየው ምኑ ነው? እዳው፣ መከራው። ነገር ግን ካህን ከጠፋ ግን እዳ መከራ አለ ብሎ አይተውም፣ መቀበሉ አይቀርም። ዛሬ ግን የሚገርማችሁ ነገር የሌለውን አይደለም እናሟላ። ሁሉም ሰው የሚፈልግ ማለት ነው ችናትሮንስ ስብከቷን፣ መዝሙር ማቅረቧን፣ አዳራሽ ማጽዳትን ማን ይሻታል? ማን ይሻታል? እስቲ አስቡት። ወንበር ማስተካከልን ማን ይሻታል? ሰው የማያየውን ስራ መስራት ማን ይሻዋል? ምክንያቱም እኛ የምንፈልገው እግዚአብሔርን ማገልገል አይደለም። እኔ እዚህ መድረክ የቆምኩ እኮ እንደዛ ነው። የተሻለ ስራ የሚሆነው እዚህ መድረክ ቆሜ ከመለፈልፍ ይልቅ ሰው የማያየው ስንት ስራ ነበር እኮ። ያንን ብሰራ በቀለለ ነበር፣ ዋጋ ባስገኘ ነበረ። ለእኛ እግረ መንገዱን ተግሳጽ የሆነን ነብዬ ነው። ምክንያቱም እነዚህ ሰዎች ስታስቡት እሱን ጠየቁት፣ ወደ ህዝቡ ላካቸው። ህዝቡ ከእግዚአብሔር ተቀበሉ ብለው ስላሏቸው ቂም ይዘው ሄድና አስቡት። ሀገር ማስወረር ብቻ አይደለም ፍጃቸው ብሎ እኮ ነው ያመጡት። ይዘውት መጡ። አዋጅ እያስነገረ መጣ፣ እያስወራ ለእስራኤል አምላክ ልሰዋ ነኝ እያለ ከበር ሲደርስ ምን ፈለክ ብሎ አሉት። አይ ለአምላካችሁ ልሰግድ መስዋዕት ልሰዋ መጥቻለሁ። አይ ኦሪት አይፈቅድም፣ ይባ ሞዓባዊ ወአሞናዊ እስከ ሳልስ ወራብ ትውልድ ትላለች ኦሪት፣ አይሆንም አትገባም ማለት። አይ ተውት፣ እኔ ካልፈቀዳችሁ እኔ ምን ችግር አለ ብሎ ዞር አለ፣ አውቆ ማለት ነው። 3ቱ ካህናት እየዞሩ ተመልከቱ፣ ሰው ቢገባ ቦታ ይጠበናል ብለው በስስት አንጢአኮስን ያህል ንጉስ እኛ አስተምረን በትምህርት ወልደን አሳድገን አመተን ይህ አንቀበልም እያሉ እየዞሩ ሲያዳኙባቸው አንዳንዶቹ ጠጅ የለመዱ አይጠፉም ይላል ትርጓሜ። ጠጅ የለመዱ አይጠፉም ናቶ አራ ሰግዶ ይውጣ አንድ ጊዜ ብሎ አሉ። ሲከራከሩ ቀስ ቀስ እያላይታችሁ ከሆነ ጥፋት እንደዚህ ነው። መጀመሪያ ሰግዶ ይውጣ ያሉ ጥቂት ናቸው፣ አብዛኛው አይሆንም ነው ያለ። ከዚያ ግን ክርክሩ እየረዘመ ሲሄድ ሰግዶ ይውጣ ያሉት በዙ በጣም። ግባ ተባለ። ንጉስ እኮ ነኝ እንዴት ብቻዬን እገባለሁ? ደጃዝማቹ ይግባ። ደጃዝማቹ እሺ ግባ ሲባል እኔም እኮ በሀገሬ ባለስልጣን ነኝ እንዴት ብቻዬን እገባለሁ ያለ አጃቢ እያለ ሲንኳተት 240 ሺህ ሰው ነው የገባ። መጀመሪያ ነበረ ቀዳዳውን መድፈን። የሚገርማችሁ በዛ ወቅት መቃቢያን እዛ አጥር ውስጥ ያሉ 120 ሺህ ብቻ ናቸው። ያን ጊዜ በቁጥር እንደበለጣቸው ሲያውቅ ህዝቡን በአዋጅ ሰበሰበ። ከቤተ መቅደሱ በር ላይ ስለ ፀሐይ ለጠፈበት፣ እሪያ አሳማ መጥቶ አረደበት። ከዛ በጎን በጋ መጣና አላዛርን ጠራው፣ አረጋዊውን ሊቀ ካህናት። ስለ አንተ ዝና ሰምቻለሁ። ለምን እነዛ 3 ክፉ ካህናት ነገረውታል። እዛ የሚያስቸግር እሱ ብቻ ነው ብለውታል። እውነተኛ ሰው በጣም አስቸጋሪ ነው እሱ ብለውታል። እና አንተ ጽዩፍ ነህ፣ አምላክን ትወዳለህ ሲባል ሰምቻለሁ። እንደው ጣዖት ትጸየፋለህ ሲባል እኔ አንተን አላስገድድም። ብቻ ግን ቢላ ይዘህ ስጋ ይዘህ ከሪያው ፊት ቆመህ እሪያውን የበላ መስለህ በጉን ብላ አንተ ችግር የለውም ላንተ። ነገር ግን ለህዝቡ እሪያ እንደበላ ለፀሐይ እንደሰገድክ ምሰልልኝ ብሎ አለው። እንዴ እግዚአብሔር የእውነት አብነት ቢያደርገኝ የሐሰት፣ የበጎ አብነት ቢያደርገኝ የክፋት፣ የእምነት የሃይማኖት አብነት ቢያደርገኝ የክደት አብነት ሆናለሁ? አይሆንም ብሎ አለ። ዞር ብሎ ህዝቡን አይሆንም አላቸው። በዚህ ተበሳጭቶ ይፈራ እንደሆነ ብሎ ዙፋን እየተቀመጠ ልጆቹን አምጡልኝ ይላል። 7 ለክህነት የደረሱ ልጆች አሉት። በስንክሳር ስማቸው ተጠቅሷል። የመጀመሪያውን የበኩርን በሰይፍ አንገቱን አስቀለው። ያንን አስገድሎ
እቀጥላለሁ እምቢ ካልክ ነው። አይ ለእውነተኛ አማኝ እግዚአብሔር በልጅ ይለወጣል። ዛሬ በድቃቂ ሳንቲም እንለውጠዋለን፣ የታወቀ ነገር ነው እሱ። ግን ለእውነተኞቹ ግን እንዴት ብሎ አስገርማችሁም አታስታውሱም? ባለፈው ሰኔ 27 ላይ ያከበር ነው ቶማስ ዘሰንደላት አለ አይደል? ቶማስ ዘሰንደላት እረኛው የበግ እረኛ የሆነው ወደ ምስክርነት አደባባይ ሲሄድ በአጋጣሚ ምንዋን ይዟታል? ጅራፍ ይዟል። እና ክርስቶስን ካድ ብሎ ሲለው እንዲህ በጣም ነው የገረመው። መገረም ይቻላል። ተበሳጨ። ቀረብ ብሎ እንቃቅምስ በጅራፍ ንጉሱን እምሽካ አድርጎ ደበደበው ይባላል። ለምን ይባል? አስገራሚ ነገር እኮ ነው። ወዳችሁ ለእግዚአብሔርን ካዱ መባል፣ ክርስቶስን ካዱ መባል አስደናቂ ነገር ነው። በጣም እንዲያው ማለት የማይታሰብ ነገር አለ። ሰው መጥቶ በነገራችሁ ላይ ዓይንን አውልቀ ስጠኝና ክርስቶስን ካድ ከሚል የትኛው ነው የሚከብድ? አረ እንኳን ዓይንን አውልቀ ኪስ ያለውን ብር ስጠኝ ቢል እሱ ነው የሚከብድ። ያውቃለሁ እኔም አንተም። እውነቴን ነው። የክርስቶስ ፍቅር ምን እንደሆነ እኮ አብዛኞቻችን አናውቀውም። ግን አደንቃለሁ መምጣታችን ፍላጎት እንዳለን ያዝ። በነገራችሁ ላይ እኛ ምንድነን? እምነት ያለን ከምንባል ይልቅ ለማመን ፍላጎት ያለን ይባል ይቀላል አይደል? ፍቅር ያለን ከምንባል ለፍቅር እንደዛ ነው አይደል የሚሻለው? እመቤታችን የሚወዱ ከምንባል መውደድ የሚሹ ብንባል አይቀልም? ይሻላል። መቼም ቢያንስ ፈልገን የመጣ ነው። አነሰን በዛ እንዲሁ መቼም እሷ ተስፋ ናት። 7 ልጆችን እያከታተል አረደበት ከፊቱ ላይ እየቆረጠ ጣላቸው። ምንም አልተለወጥም። ኋላ እስቲ መቼስ ከልጅና ከሚስት ማን ነው የሚበልጥ? እንዴት ዋላችሁ? ማን ነው የሚበልጥ? ለወንድ ከልጆቹና ከሚስቱ ማን ነው የሚያስበልጥ? ባል እኮ ለካ አላገባችሁ ብዙዎች። እስቲ ያገባችሁ ለካ ዝም ብላችሁ እንዲያና በኋላ ፈሰስናችሁ ብዙዎቻችሁ። እስቲ ያገባችሁ ብዙ ነን እኮ። ወንድ ማንን የሚያስቀድም? ሚስቱን ነው ከልጆች በላይ የሚያስቀድም ማወቅ አለባችሁ። ሚስት ግን ከባሏ ይልቅ ለልጆቿ ነው የምታስቀድም። ይህን ማወቅ አለባችሁ። ጥፋት ነው ወይ? በእኛ አንግልናችሁ ስታዩት ደስ አይልም። እንደ ሐቁ ግን ትክክል ትሆናለች። ለምን ይመስላችኋል? ባል ሚስቱን የሚያስቀድም እነሱን ያገኘ ከሷ ነው። ምንጩን ትቶ የፈሰሰውን ውሃ ይፈልጋል እንዴ? ውሃውም ያስፈልጋል፣ ግን ዋናው ምንጩ ነው አይደል? እንደዛ ነው። እና በሚስቱ አይጨክንም ብሎ ሚስቱን አመጣት እና እሷን ግን በሰይፍ አልመታትም። የከፋ ነው የማደርግባት አለ። የፈቀድከውን አድርጋለሁ። አንጀቱ ግን እያረረ ነው። ሰው ነዋ። የሚገርማችሁ ነገር መጀመሪያ ዝም ብሎ ቢገሉ ምን አለ? አሕዛብ አረመኔነታቸው ይገርመኛል። ኩላብ የሚባል ነገር አለ። ብዙ ጊዜ ቅዱሳንን የሚያሰቃዩበት እንደዚህ አይነት ጦር አለ። ለስጋ መንጠልጠያ የምታውቁት በሱ አመጥቶ በሁለት ጡቶቿ አንጠለጠላት። የሚገርመው ነገር አይኑ እያየ የካህኑ ሚስት ማለት ነው አልሞተችም። ስቃዩ ነው እንጂ አልሞተችም። ከዚያ አይኑ እያየ በፈትል ጠቀለላት። ዘሃ ይባል የለ እዚያ ወስዶ ሰም ውስጥ ነከራት እና ብረት ምጣድ አጋለ። በዚህ ነው የምጠብሳት አለው። የፈቀድከውን አድርግ፣ ግን ያን ከማድረግ በፊት እኔንም እንደሱ አድርጋለህ። እሱንም እንደዚያ ጠቅልሎ ነገሩ ሁለቱን መዛ ጠብሶ አሳሮ ገለ። በነገራችሁ ላይ የአዲስ ኪዳን ሰማዕታት በሆኑ ባልገረመኝ ነበረ። የጸጋ ዘመን ነው የብሉይ ኪዳን። ለዛ ነው አልዓዛርን የሚያክል ሰማዕት ያለ አይመስለኝም። እንዴ ከአዲስ ኪዳን ሰማዕታት ሁሉ ጨምሮ ማለት ነው። ለምን የረድኤት ዘመን ነው። ይሄን ያህል ሸክም ለመሸከም የሚያስችል ትከሻ ያለበት ዘመን አይደለም። ይህንን ታግሶ ወዲያው ይህንን እነማን ያሉ እነ ይሁዳ መቅበዩ ተመለከቱ። አርበኛ ነው፣ ሰልፈኛ ነው። ጦርነት ገጠሙ። 40,000 ሰው እዛው ታረደ፣ አለቀ። አብሮ ከነሱ ጋር ከነ አልዓዛር ጋር 40,000 እጅ ሰጠ። ቀሪ 40,000ን ይሁዳ መቅበዩ እየታገለ የሚገርመው ነገር ዋናው በር ስለተያዘበት የግድ አጥር መጣስ ነበረበት። ያ ጠላት ለመከላከል የሰሩት አጥር እነሱ እንዲያወጡ ራሱ መከላከያ ሆነ። እንደምንም እሱን አፍርሰው ጥሰውት ወጡ። 40,000ን ይዟቸው ወጣ። ግን ወጥቶ ትንሽ እንደተራመዱ ተመታ፣ ወደቀ ይሁዳ መቅበዩ እና አብረውት የነበሩት ወታደሮች እስራኤላውያን መቃቢያን በጣም ከመበሳጨታቸው የተነሳ እሱ ሲወድቅባቸው እዛ አልዓዛር ወድቋል፣ 40,000 ሰው ወድቋል፣ እዚህ 40,000 ተማርኳል ሲመለከትና ሊቀብሩት ብለው ሊገንዙት ፈልገው እጁና ሰይፉ አልላቀቃል። ደሙ ማለት ሲዋጋ ያለበት ደርቆ ስለተበሳጩ የግሪክ ሰው አግኝተው በብስጭት እነሱን አርደው በዛ ደም ለቅልቀው እጁን አስለቀውታል ይባላል። ከዚያ ግን የእሱ ትንሽ ወንድም ነበር ሌላ አርበኛና እሱ ይዟቸው ወጥቷል 40,000ን።
ይዟቸው እርቋል፣ አንጢአኮስ እስከሚሄድ ድረስ ሌሎቹን አውርዷቸዋልና እንዲህ ያለ ግፍ የደረሰበት ካህኑ ቅዱስ አልዓዛር ማለት ሃይማኖት ሲባል ቀላል ነገር አድርገን እንዳንቆጥሩ ዛሬ እንዳለው በዘመን ያለን ሰባኪያን ምንድነው የምንባላል? ዘባቾች ብያለሁ አይደለም? ሐቅ እኮ ነው። እንኳን አልዓዛር ያደረገውን ነገር ማድረግ አልኳችሁ የእሱን ታሪክ ለመተረክ አቅሙ የለንም እኛ እኮ ምንም ነገር ቢመጣ እኮ ምንም እኮ ክርስትናን በአራቱም አቅጣጫ እናውቀውም እኮ ጨርሶ። እኔ በነገራችሁ ላይ ግራ የሚገባኝ ነገር እዚህ ቤት ነግራችሁ ክርስቶስን የማናቅ ሰባኪዎች ነን እኮ። ሰው እንዴት ክርስቶስን ሳያውቅ ስለ ክርስቶስ ይሰብካል? በሽተኞች ነን እኮ። ያ በነገራችሁ ላይ ዘመን ያለን የመድረክ አገልጋዮች የአእምሮ ህመምተኞች ነን እኮ። እብድ ማለት እኮ ነው። የአእምሮ ህመምተኞች ነን። እኔ ግልጽ ነው የምነግራችሁ። ቢያንስ እኔ በምን ትለያለህ ካላችሁኝ ምንም በጎ ስራ ሰው የተለየ አልሰራም። በዚህ ግን እለያለሁ። ሐቁን አልክድም። እኔም እያደረግኩት ያለሁት ነገር በዚህ ዘመን ያለን ሰባካን 99% የምናደርገው ነገር እብደት ነው። አውቃለሁ። የሚቀበለው ይቀበለው መጽሐፍ ይላል አይደል? የሚቀበል ይቀበለው፣ ካልሆነ እግዚአብሔር በቀኑ ፍርድ ይሰጣል። አንዳንድ ጊዜ ብላሽነን ዘባቾች ነን ብለን ስንል አረካም። ይሄ ቃል በነገራችሁ ላይ አረካም፣ አይገልጠንም። እኛን ምንም ክርስትናው አልገባንም። ክህነት ካህንነት አሁን የኔታ አሉ አስቡት። ይህንን ታሪክ ተመልክተው ምን ይሰማዎታል? በቀጥታ እኔ ካህን ነኝ ለማለት አያሳፍርም? ያሳፍራል እኮ አይደል? ቅዱስ እስጢፋኖስና ቅዱሳን ዲያቆናትን አይተነኛ አያሳፍርም? እኛ ዲያቆንን ማለት በነገራችሁ ላይ ዲያቆን ስንባል እኮ በአንድ ጎን ማፈር ነው ያለብን። አስተማሪ መምህር ገሌ ሲባል ማፈር ነው ያለብን። ግን ደግሞ ይህንን ምለው እንድንለወጥ ነው እንጂ ተስፋ የለም ወይ? ተስፋማ አለ። ሁልጊዜ ተስፋችን የማን ቸርነት ነው? አዎ። ግን የእግዚአብሔር ቸርነት እንዲያገኘን ቢያንስ ጥቂት ንስሐ፣ ጥቂት መንፈሳዊ ተግባር፣ እምነትን መለማመድ። የእግዚአብሔር ፍቅር ምንድን ነው?